ሰላም የቻናላችን ቤተሰቦች እንደምን ሰነበታችሁ? ዛሬ ይዘንላችሁ የመጣነው ደግሞ በቀላሉ የሴቶችን ቀልብ ውስጥ እንድንገባ የሚረዱ ነገሮች ምን እንደሆኑ እናያለን። 10 ነጥቦችን አዘጋጅተንላችኋል። እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉን። እንግዲሁም ቤተሰቦቻችን የሆናችሁ ደግሞ ሼር እና ላይክ በማድረግ እንድትከታተሉን ስንል እንጠይቃለን። እንግዲህ 10 ነጥቦች አዘጋጅተናል። እንዴት በቀላሉ የሴቶች አእምሮ ውስጥ መግባት እንደምትችሉ፣ ሴቶችን በቀላሉ አትራክት ማድረግ እንደምትችሉ እናያለን ማለት ነው። ከ10ኛው እንጀምራለን። አንደኛው ደግሞ በጭራሽ የማትጠብቁት ነው ማለት ነው። 10ኛ ራሳችን ላይ መስራት ነው። መጀመሪያ ራሳችን ላይ ብዙ ነገሮችን ኢንቨስት ማድረግ አለብን። ራሳችን ላይ በሰራን ቁጥር ናቹራሊ አትራክት እናደርጋለን ማለት ነው። በአርቲፊሻል ነገር በምንለብሰው በምናምን ሳይሆን፣ በአርቲፊሻል ነገር የተሞላ ሳይሆን፣ በምንቀባው ነገር ሳይሆን ናቹራሊ ሴቶች አትራክት ማድረግ እንችላለን። ለምሳሌ ገንዘብ ላይ ትኩረት ማድረግ፣ ለገንዘብ ቦታ መስጠት፣ ስራ መስራት፣ ይሄ እንዲሁም ደግሞ ፊትነስ ስፖርት መስራት፣ እንቅስቃሴ ማድረግ፣ ማይንድ ሴታችን ማስተካከል፣ አስተሳሰባችን ማስተካከል። ስለዚህ ወንድ ልጅ ብዙ ጊዜ አትራክት የሚያደርጋቸው ሴቶች ምን ነው? እድገት የሚያሳይ ወንድ፣ ፊዚካሊ እድገት የሚያሳይ ወንድ፣ አስተሳሰብ ላይ እድገት የሚያሳይ ወንድ፣ በስራ እድገት የሚያሳይ ወንድ በተፈጥሮ ሴቶች የመሳብ እድል አለው ማለት ነው። 9ኛው ሁመር ነው። ቀልድ ማወቅ አለባችሁ። ቀልድ፣ ሳቅ፣ ጨዋታ መቻል አለባችሁ። ስለዚህ አሁን እናንተ ስትቀልዱ፣ አንተ ስትቀልድ ስታጫውታት ከሳቀችልህ ሴት ልጅ which means ቀልድ ካልሆነ ማለት ነው ምንድነው ሾው ኦፍ ካልሆነ የምር ከልቧ ከሳቀች ኦሬዲ ግማሽ መንገድ እንደመጣች መረዳት መቻል አለብህ ማለት ነው። 8ኛ ሪስፔክት ማድረግ አለ። ለሷ ሪስፔክት ማሳየት አለብህ። ለሰዎች ሪስፔክት ማሳየት አለብህ። ሪል አትራክሽን ማለት ይሄ ሪስፔክት፣ ለሰው ሪስፔክት ሲኖር ነው። ሪስፔክትን ዴቨሎፕ ስታደርግ ነው፣ ቢልድ ስታደርግ ነው። ለንግግሯ ጥንቃቄ ስታደርግ፣ ለንግግሯ ሪስፔክት ሲኖር፣ ክብር ሲኖር፣ ለሷ ክብር ስታሳያት ሞር አትራክት ትሆናለህ። ስለዚህ በፍጹም ፕሬዠር ማድረግ የለብህም ሴት ልጅ። እንደገና ደግሞ ሪጀክት ብትደረግ እንኳን አክሰፕት ማድረግ አለብህ። ሴት ልጅ ሪጀክት ብታደርግህ፣ ኢግኖር ብታደርግህ ወይም ደግሞ በቃ ባትፈልግህ መቀበል አለብህ። ያ በራሱ ይገዛቸዋል። ያንን በራሱ ይገዛቸዋል። ይሄ ወሳኝ ደግሞ ማድረግ ያለብህ ነገር እዚህ ጋር ምንድን ነው? ሴቶችን እንደ ሰው እንደመሆኗ ነው ትሪት ማድረግ ያለብህ። መንከባከብም መያዝም መቀበል ያለብህ ሰው እንደመሆኗ እንጂ እንደ ዋንጫ የሆነ ነገር አሸንፈ እንደምትወስደው ነገር ከያስካት ጥሩ አይመጣም። እሷን ማክበር ካለብህ ወይም ደግሞ መንከባከብ ትሪት ማድረግ ካለብህ ልክ እንደ ሰው ትሪት እንደምታደርገው ማድረግ እንጂ የሆነ ነገር አሸንፈ ከሰዎች ጋር ጨረታ ተወዳድረህ እንዳሸነፍከው ወይም ደግሞ ሩጫ ሮጠህ እንዳሸነፍከው ዋንጫ ወይም ሜዳሊያ አይደለም ትሪት ማድረግ ያለብህ ማለት ነው። ስለዚህ ሪስፔክት ምን ያደርጋል? አንተ ኢንስታንትሊ ስታንድ አውት የሆንክ ሰው ያደርጋል ማለት ነው። 7ኛ ልብስህን ወንድ ልጅ ከሆንክ ልብስህን ምን ማድረግ አለብህ? ሲምፕል የሆነ ቀለል ያለ ልብስ ግን ንጹህ። ግዴታ አዲስ ልብስ መግዛት የለብህም፣ ወይም ደግሞ በጣም ውድ የሆኑ ልብሶች መልበስ የለብህም። ስታይል ያላቸው ልብሶች መልበስ አለብህ፣ ግን ንጹህ መሆን አለበት። ስለዚህ ልብስ የሚታየው ፊት ማድረጉ ልክ ለአንተ ልክህ መሆኑ እንጂ ዋጋው አይደለም። በቃ ልክህ ልብስ ትርፍ የሆነ ልብስ አይደለም መልበስ ያለብህ። ልክህ የሆነ ልብስ እንዲሁም ደግሞ ንጹህ የሆነ ነው መልበስ ያለብህ እንጂ ከብሩ ጋር አይደለም ዋና ጉዳዩ ማለት ነው። ስለዚህ እዚህ ላይ ትኩረት ማድረግ መቻል አለብህ። ሌላው 6ኛው ብዙ ከመናገር ብዙ ማዳመጥ። ብዙ ከምትናገር ብዙ ብታዳምጣት ትፈልጋለች። በተፈጥሮ ሴቶች በጣም ያወራሉና መደመጥ ይፈልጋሉ። ስለዚህ አንተ ብዙ መናገር ሳይሆን ብዙ ማዳመጥ መልመድ መቻል አለብህ። ብዙ ወንዶች ግን ምንድነው ብዙ ያወሩና ስለ ራሳቸው፣ ስለ ቤተሰባቸው፣ ስለ ስራቸው፣ ስለ ጉብዝናቸው፣ ስለ ዕውቀታቸው፣ ስለ ደሞዛቸው ያወሩና በለፈለፉ ቁጥር ሴቶች ይጠሯቸዋል። ብዙ ጊዜ የሚያነሱት ስለ ስራቸው፣ ስለ መኪናቸው፣ ስለ ቤታቸው፣ ስለ ልብሳቸው ስለሆነ ሴቶች ደግሞ ፕሮፐርቲ ላይ ፎከስ የሚያደርግ ወንድ ብዙ ጊዜ አይመቻቸው። የሚኖረው ወንድ ነው ያንን የሚኖር ወንድ ነው የሚመስጣቸው። ስለዚህ ያንዳንዱ ዲቴይል፣ በተለይ የእሷ ዲቴይል፣ እሷ የምታወራቸው ነገሮች፣ እሷ የምታደርጋቸው ነገሮች ማስታወስ፣ መስማት በቻልክ ቁጥር ደግሞ እሷን ማዳመጥ
በጨመርክ ቁጥር እያንዳንዱ የምትነግርህ ነገር ማስታወስ ትጀምራለህ ማለት ነው። ከዛ እሷ እንዴት መያዝ አለብን? ልክ እንደ ስታወራ እንደምትደመጥ እርግጠኛ እንድትሆን ልክ እኔ እኮ የምትሰማኝ መስሎኝ ማወራው እንዳትልህ ማለት ነው። እያንዳንዱ የምታወራው ነገር መስማት መቻል አለብህ ማለት ነው። እንደዚህ ብዬህ ነበርኩ የሆነ ጊዜ እንደዚህ ብለሽኝ ነበር እንዴ እንጃ አልሰማሁም ምናምን ነገር ሳይሆን እያንዳንዱ ትንሽ ዲቴሎች የምትነግርህ ነገሮች ለማስታወስ መሞከር መቻል አለብህ ማለት ነው። አምስተኛ ብዙ አታስጨንቃት፣ ብዙ አታባራ ታሳዳት ለመያዝ ብዙ ቼዝ አታርጋት እና ብዙ አሁን ለምሳሌ ልክ ጠዋት ምሳ ቀን ጠዋት ምሳ ሰዓት ራት መክሰስ ሰዓት ምናምን አይደለም 24 ሰዓት ቴክስት 24 ሰዓት መደወል የለብህ። እንደገና ደግሞ ለትኩረት እንድትሰጥ አቴንሽን እንድትሰጥ መጠየቅ መለመን አያስፈልግህም ማለት ነው። እሷ ምንድነው ማድረግ ያለብህ? አንተ እሷ እንድትናፍቅህ ማድረግ መቻል አለብህ። በቃ አይንህን ማየት ድምጽህን መስማት ልትናፍቅ ይገባል ማለት ነው። ስለዚህ አጨጭቃት 24 ሰዓት ቴክስት አዳር 24 ሰዓት አደውል ትኩረት እንድትሰጥህ አትለምናት። ብትችል እንድትናፍቅህ ማድረግ መቻል አለብህ ማለት። አራተኛ ኢንተረስቲንግ መሆን አለብህ። ኢንተረስቲንግ ህይወት ሊኖርህ ይገባል። ላይክ ሆቢ ሊኖርህ ይገባል። የሚያዝናናህ ነገር ሊኖርህ ይገባል። ምንም አይነት ሆቢ ከሌለህ ምን ይሆናል? ቦሪንግ ይሆናል ላይፍ ማለት ነው። ስለዚህ ሆቢ ሊኖርህ ይገባል። ለምሳሌ ሆቢዎች ጂም ወይ ስራ ላይ ወይ ጥናት ላይ ስተዲ ማለት ነው። ወይ ደግሞ ሙዚክ ወይ ትራቨል የሆነ ነገር ሊኖርህ ይገባል። የሆነ ሚስብህ እሷን ሚስባት ነገር ሊኖርህ ይገባል። ስለዚህ ብዙ ጊዜ ሴቶች ምንድነው አትራክት የሚያደርጋቸው የሆነ ቦታ ላይ ብቻ የሚቆም ስታክ የሚያደርግ ሳይሆን የሚንቀሳቀስ ወንድ ነው ማለት የሆነ ነገር ላይ የሚሄድ ሰው ትራቨል የሚያደርግ ገብቷቸዋል አይደል? አትራክት የሚሆኑት እንደዚህ አይነት አንድ ቦታ ላይ ስታክ አድርጎ የሚቆም ሳይሆን በላይፉ የሚቀጥል በቢዝነሱ የሚቀጥል በፊትነሱ የሚቀጥል በሁሉ ነው በትምህርቱ የሚቀጥል እንደዚህ አይነት ወንድ ነው የሚንቀሳቀስ ወንድ ነው። ከሆነ ቦታ ተነስቶ የሆነ ቦታ የሚሄድ ወንድ ነው የሚመስላችሁ። ይሄ የሎኬሽን ጉዳይ አይደለም። ከአዲስ አበባ ተነስቶ ባህር ዳር መሄድ አለበት አይደለም ያልከሉት። ከዜሮ ተነስቶ ማደግ ከባዶ ተነስቶ የሆነ ነገር መያዝ እንደዚህ አይነት ወንድ አትራክት ያደርጋቸዋል። ሶስተኛ ፖዚቲቭ ኢነርጂ እንዲሁ ፈገግታ ሊኖር ይገባል። ሁሌ ይሄ የተከሰከሰ ፊት ሳይሆን ይዘህ መዞር የተጨማደደ ፊት ሳይሆን ይዘው መዞር ያለብህ ፖዚቲቭ ኢነርጂ ያለው የሆነ ስማይል ፈገግታ የተሞላ ፊት ሊኖርህ ይገባል። ብዙ ጊዜ ሴቶች የሚፈልጉት ምንድነው? ጥሩ ስሜት እንዲሰማቸው የሚያደርጋቸው ወንድ ነው የሚፈልጉት። የሚያስቃቸው እንደተወደዱ የሚያሳያቸው እንደተፈቀሩ የሚያሳያቸው ወንድ ነው የሚፈልጉት። ስለዚህ ፌክ የማስመሰል ፈገግታ ሳይሆን ናቹራል የሆነ ፈገግታ ሊኖርህ ይገባል። እና ኤነርጂ በጣም ወሳኝ ነው። ኤነርጂ በጣም አስፈላጊ ነገር ነው። ፖዚቲቭ ኤነርጂ ሁልጊዜ የሆነ ያዘነ ሰው ሁልጊዜ የተከዘ ሰው መሆን የለበትም። እንደዛ መሆን የለበትም። ሰው ተጫዋቹን ስልህ ላይክ ላውድ መሆን አይደለም ሚጮ በጣም የሆነ ሰቅጣጭ የሆነ ሰው አይነት ነገር አይደለም መሆን ያለብህ። ፈን በቃ ጨዋታ መሆን ያለበት እንደዛ ነው። ብዙ ጊዜ ፖዚቲቭ ቫይቦች ምንድነው የሚባሉት? ማግኔቲክ ኤነርጂ ናቸው ይባላል። ፖዚቲቭ ቫይቦች ብዙ ጊዜ ማግኔቲክ ኤነርጂ ናቸው አትራክት ያደርጋሉ ይባላል። ሁለተኛው ሃይጂን ንጽህና በጣም ወሳኝ ነገር ነው። ንጹህ ልብስ፣ ንጹህ የአፍ ሽታ፣ ንጹህ የፀጉር አቆራረጥ ኩል የሆነ ሄርከት ማለት ነው። ከዛ ቀለል ያለ ሽቶ። እነዚህ ነገሮች ግድ ውድ የሆኑ ነገሮች መሆን የለባቸው። ቀደም እንዳልኳችሁ ውድ ልብስ ይሄ ውድ የሆነ ሽቶ እንደዛ አይደለም። በቃ በምትችሉት አቅም ላይት የሆነ ሽቶ፣ ጥሩ የፀጉር አቆራረጥ በተለይ እሷ የምትወድል ቢሆን ጥሩ ነው። ይሄ ፍሬሽ ሽታ እንዲኖራችሁ ጥርሳችሁ መቦረሽ ንጹህ ሆኖ መውጣት ጥርሳችሁ ምናምን ከንፈራችሁ አካባቢ ጽዳት ማድረግ። ከዛ ደግሞ ንጹህ የሆነ ልብስ መልበስ። አዲስ ወይም ደግሞ ውድ መሆን የለበትም። ደግሞአለሁ ንጹህ መሆን አለበት። ፊት የሚያደርግ ንጹህ የተዝረከረከ ሳይሆን ንጹህ ልብስ መሆን አለበት። አንደኛውና የመጨረሻው ኮንፊደንስ በራስ መተማመን። ይሄ አሮጋንስ መሆን አይደለም። አሮጋንስ መሆን ኮንፊደንስ ማለት ለማንም ቦታ አለመስጠት ማንንም አለመስማት ሳይሆን በራስ መተማመን። በቃ ሴቶች መጀመሪያ የሚያዩልህ በራስ መተማመን ነው። ከምንም ነገር በፊት በራስ መተማመን ያዩልህ። ቀጥ ብለህ መራመድ፣
ሪላክስ የሆነ ፖስቸር፣ ይሄ አቋም፣ የሰውነት አቋም መኖር አለበት። ከዛ ስታወራ ደግሞ ይሄ ክሊር የሆነ ነገር ዝባዝንኬ ሳይሆን ግልጽ የሆነ ነገር፣ አጠር ያለ ግልጽ የሆነ ነገር ማውራት። ኮንፊደንስ ምንድነው ይላሉ ፈረንጆች? ኮንፊደንስ ኢዝ ሳይለንት ይላሉ። ኢንሴኩሪቲ ኢዝ ላውድ። ብዙ ባወራህ ቁጥር ይሄ ልጅ ኢንሴኩር አይደለም፣ ማነው ሴኩር አይደለም ይለዋል። ኢንሴኩሪቲ ነው በቃ። ብዙ የመጮህ ብዙ እዩኝ ማለት፣ ብዙ እወቁልኝ ማለት ይሄ ልጅ ኢንሴኩር ነው ብለው እንዲያስቡ ያደርጋቸዋል። ብዙ ዝም የሚል ሰው ግን፣ ብዙ ማያወራ ሰው፣ ሳይለንት የሆነ ሰው በራስ መተማመን እንዳለው ያስታውቃል ማለት ነው። ወንድ ሆነህ እነዚህ ነገሮችን የምታደርግ ሆነ አትጠራጠር፣ በዙሪያ ማንዣበብ ይጀምራሉ ማለት ነው። ስለዚህ እነዚህ ነገሮች ላይ ትኩረት አድርገህ ስራ፣ እመነኝ ይሰራሉ ማለት ነው። ቀጥለው እንሰራላችኋለን። እናንተ እስከዛ ድረስ ኮፒ ሊንክ ያደረጋችሁ፣ ሰብስክራይብ ያደረጋችሁ ጠብቁን። ሰላም